ቢቱ 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 አቤት ቢቱ ወዴት ነው የምትሄጂው? በር ተንኳኳልን። ልክፈት እስቲ። ለምንድን ነው የምትከፍችላት እንዴ? ልጅሽ እዚህ ሞታ ተጋድማለች። ነይና ቀበሪያት፣ እኛንም እስር ቤት ውሰጂና አሳስሪ ብለሽ ነው የምትከፍችላት? ወይኔ ማዬ ገደልኳት። በቃ ከዚህ በኋላ አሚን አትመለስም። አሚን ሞተች። ቤቱ ዝም በይ ዝም በይ። በሰላም ነው ወይ በር ማከፍቱት? ይቅርታ አድርጊልኝ፣ አልሰማልሽም ነበር እኮ። ኧረ ይቅርታ አያስፈልግም። ደከመሽ አይደል? ነይ አረፍ። እሺ ግን ቁጭ በይ። እሺ ግን ቁጭ በይ እንጂ እንዴ! ከመንገድ አይደል እንዴ መጣሽው? ትንሽ አረፍ በይ። ገና ጧት እኮ ነው፣ አልደከመኝም። ሄጄ አሚንዬ ልቀስቅሳት። አሚንዬ እኮ አሁን ከዮናስ ጋር ወደ ገበያ ወጣለች። እማዬ ስትመጣ የሚበላ ነገር ላዘጋጅላት ብላ ነው። እኔ አሁን ከዮናስ ጋር አልነበርኩኝ እንዴ? አብረን እኮ ነው ደርሰን የመጣ ነው። እንዴት ነው አብረው ልትሄድ የምትችለው? ምን በጣም ከሱ ጋር ምን አባሽ ታደርጊያለሽ? ረሳሽው እንዴ? ዮናስን እኮ ስታጣው እዚሁ ቅርብ ካለ ሱቅ ልግዛ ብላ ሄደች ነው ያልኩሽ። ቅድም እኮ በሩ ጋር ስደርስ የአሚን ድምፅ ሰምቼው ነበር። አታስቢ ያልኩሽ አይደል እንዴ? እስከዛሬ እኮ እኛ እንጂ አንቺ አይደለሽ የሚያሻት። አሚንዬ የኔ ልጅ ምን ነው ተደበቅሽ? ደግሞ ለምንድን ነው ያለቀሽው? እኔ እኮ መጫወቻዬን እየፈለኩ እያለ ድንጋይ በሩ ተቀርቅሮብኝ ፈርቼ ነው ያለቀስኩት። ቆይና የመጫወቻ ዕቃ ስትፈልጊ ነው እጅሽ እንደዚህ የሆነው? በሩን በኃይል ስለገፉት ነው እንደዚህ ያባበጥኩት። አረ ይሄ ነገር ውልቃት ነው መሰለኝ። እጅሽ ዞሯል እኮ። ደግሞ በር እንደዚህ ያደርጋል እንዴ? አይንሽ እምቢ ብሎሻል እንዴ? የምን ስር መዞር ነው የምታወራው እንዴ? ደህና ነሽ ቢቱ? እንዴት አደርክልኝ የኔ ቆንጆ? የኔ ቆንጆ? ምን ነው ቆንጆ መሆንህን አላመንክበትም? አይ ወንድ ልጅ ቆንጆ ሲባል ትንሽ ስሜት አይሰጥም። ታዲያ ስሜት የሚሰጥ ነገር ላድርግልህ? ምን እኮ አይጣለም የኔ ቆንጆ። ተይኝ ቢታንያ። በጣም ይቅርታ። ለካ ለወንድ ልጅ ስሜት የሚሰጠው ቆንጆ ሲባል ሳይሆን
ሌላ ነገር። ተኝ እኮ ቢታና ተኝ፣ በቃ ውጪልኝ። ቤቱ በሰላም ነው? ምን ሆንኩ? ሰላም ባልሆን እዚህ ታገኙኝ ነበር? አይ የሆነ ነገር የሆንሽ መስሎኝ ልረዳሽ ብዬ ነው። ማን? አንቺ ነሽ እኔን የምትረጂኝ? ሰው እንዴት ለራሱ ሳይሆን ሰውን ይረዳል? መጀመሪያ አባት ለሌላት ልጅሽ አባት አምጪላትና ራስሽን እርጂ። ቀሽ ልክ ነሽ። መጀመሪያ ሰው ለመርዳት ሰው መሆን ይቀድማል። እኔ ልጄን አባት ብቻ ሳይሆን ራሴንም አጥቼዋለሁ። ምነው ቃል ደህና ነሽ? ደህና ነኝ። ፊትሽ እኮ ልክ አይደለም። እምረዳሽ ነገር አለ? ሰው ለመርዳት እኮ መጀመሪያ ሰው መሆን ይቀድማል። ይህኝ እስቲ የተፈጠረ ነገር አለ? በቃ ይበቃልሽ የኔ እናት። ሁሉም ነገር ይስተካከላል። በቃ ሁሉም ነገር ያልፋልሽ። ነገሮችም ይስተካከላሉ። ደስተኛም ትሆኛለሽ። መቼ ነው ደስተኛ የምሆነው? መቼ ነው ሁሉም ነገር የሚያልፈው? ያልፋል እያልኩኝ ስጠብቅ ችግሬ ሳይሆን የምፈልገው ነገር ነው እያለፈኝ ያለው። ክብሬ፣ እናቴ፣ አባቴ፣ ደስታዬ ነው እያለፈ ያለው። እግዚአብሔር የሚወደውን ሰው አብዝቶ ነው የሚፈትነው። ሲከሰም ደግሞ በጥፍ ነው። እሺ ነይልኝ። ማማልማስ ምን ሆንሽ? ቆይ ምን ሆና ነው? አልተረፈችም እኮ። እግሯን አይደል የተጎዳችው? ምንም አትሆንም። ቃል ሂጂ ማስረጃ እርቃም ጭሉ። እሺ ኧረ ወይ አይዞን ማማልማስ። ወይኔ እናቴ ዛሬ አምልጣኝ ነበር። ምንድን ነው የምታወሪው? ቢታነ አታማርሽባት እንጂ ደህና እኮ ናቸው። የከፋ ነገር እንኳን ቢኖር እግር ተቆርጦ ህይወት አይጠፋ ማለት እግሯ ቢቆረጥም ችግር የለውም እያልክ ነው? የከፋ ነገር እንኳን ቢሆን አልኩ እንጂ ቢቆረጥ ችግር የለውም አላልኩም። እማዬ ምን ነው? ምን ነው እማዬ? እዚህ ምን ትሰሪያለሽ? ሽንት ቤት እኮ ይሸትሻል። ያምሻል ልጄ? አይ እማዬ ሁሌ እኮ ነው የማጸዳው፣ አያመኝም። ሁሌ አንቺ ነሽ ሽንት ቤት የምታጸጂው? አዎ። ወይኔ እኔ እዛ ሽንት ቤት አጽድቼ መጥቼ አንቺም እዚህ ከኔ ብሰሽ ጠበቅሽ። መጣሁ። በቃ እና አንቺ ውጪ፣ እኔ አጸዳዋለሁ። ቆየሽ እኮ ቃልዬ። ቃል ብቻ አይበቃም? ሁለት ቁልምጫ ባንድ ላይ ምንድን ነው? ይቅርታ እኔን ነው ስቀልድ ነው። እሺ ደንግጬ የማወራው ነገር ግራ ቢገባኝ እኮ ነው። በቃ አረፍ ትበል። ወደ መኝታ ክፍል አስገቢያት። ወይኔ ጉዲ! አንቺንም ሙጋሽ እንዴ? እስቲ ልይልሽ። ምን? ልቀቃት። ማለቴ ያው አንተ ሹፌር እንጂ ዶክተር አይደለም። ምን ያክማታለሁ? አይ ችግር የለውም። አንቺን ማማን አስገቢያትና አስተኛት፣ እኔ ያክማታለሁ። እንዴ? አዎ ቢቱዬ እውነቱን ነው። ነይ ደግፊኝ፣ እኔና አንቺ እንግባ።
የልቤንስ ቁስል ማን ያክምልኝ? እኔ አጠገብሻለሁ አይደል? አጠገብ ያለ ሁሉ ልብ መጠገን የሚችል ይመስልሃል? አጠገብ ያለ ሁሉ ላይችል ይችላል። እኔ ግን እችላለሁ። አንተ እንዴት? እንደዚህ። ኧረ አንተ ልጅ ሁሌ ፈገግ በይ እሺ? እሺ፣ ግን እኔ ጠልቼ ይመስልሃል? ምንድን ነው የምትፈልጊው? መጥፋት። ቢያንስ ለአንድ ቀን ራሴንና ለምን መርሳት ነው የምፈልገው። በቃ አንቺ ብቻ ፈቃደኛ ሆኚ እንጂ ሁሉንም ነገር አስረስሻለሁ። እውነት? እውነት? አዎ። ስለዚህ ተስማምተናል ማለት ነው? አዎ። ግን ልጄስ? የምንወጣው እኮ ለሰዓታት ነው። ለአመታት ጥለሻት ሄደሻል ነበር እንዴ? በቃ ፈቃደኛ ሆኚና አይምሮሽን ነፃ እናድርገው። እሺ፣ እሺ፣ በቃ ተዘጋጅ። ደሞሽ ተጠንቀቂ። ወይኔ ግሬ፣ ምንም እኮ አልተረፍኩ። ወይ አሁን የእሷን እጅ መያዝ ምን አስፈለገ? ሰሚኛለሽ? ይሄ አጉል ቅናትሽን ትተሽ ነገሮችን ማገናዘብ ካልጀመርሽ ገና ብዙ ነገር ይፈጠራል። ማለት? ቆይ ምን አገናኘው? እጇን እንዲነካት ያደረኩት እኔ ነኝ እንዴ? አዎ ራስሽ ነሽ። እንዴት? አንቺ ብርጭቆን ባሰብሪ ኖሮ የኔ እግር አይቆረጥም ነበር። የኔ እግር ባይቆረጥ ደግሞ የእሷ እጅ አይቆረጥም ነበር። የእሷ እጅ ባይቆረጥ ደግሞ እሱ እጇን አይሰርላትም፣ ለመነካካትም ምክንያት አያገኙም ነበር። አይደለ እንዴ? ምን ላድርግ? አብረው ሳያቸው ራሴን መቆጣጠር አልቻልኩም። ይኸውልሽ አብረው ስታያቸው እንዴት ማለየት እንዳለብሽ ዘዴ መፍጠር ነው ያለብሽ እንጂ በጭፍን የምታደርጊውን ነገር መተው አለብሽ። አልቻልኩም። እንግዲያውስ አይንሽ እያየ ታጭዋለሽ። ይቺ ልጅ በመንገድ እየገባች ነው፣ ላስወግዳት ይገባል። አንቺ ነው ወይ ጨፍቃኝ ሄደች እኮ። አንቺ አቤት። እዚህ ምን አባሽ እየሰራሽ ነው? እናቴ ገላዬን አጥባ ልብሴን ቀየረችልኝ። እናትሽ እጇን አሟት አይደል እንዴ? እንዴት አጠበች? እኔም እኮ መጀመሪያ ተይው ብያታለሁ። እሷ ናት ታታሰቢ ችግር የለውም ይሁን ያድነኛል ብላኛለች። እሱ መሲሁ ክርስቶስ ነው እንዴ በአንዴ ዳብሶ የሚፈውሳት? ደግሞ እሱ አባትሽ ማለት ነው እንዳታስቸግሪ ብላኛለች። አባቲን ሳሽ ዲቃላ የትም ከማንም ጋር ተጋርማ የወለደቻትን ልጅ እንዲህ እንደቀላል ሰው ላይ መለጠፍ የምችል ይመስላታል እንዴ? ደደብ ደደብ። አሜን። የኔ ልጅ ቆንጆ ምግብ ሰርቼልሻለሁ። ምን ነው ቤቱ? እንደዚህ አይነት ርካሽ ፊልም ህፃናት ፊት ትከፍቻለሽ እንዴ? የምከታተለው ፊልም ነው። ታዲያ ለሷ ብዬ እኔ ላቁመው? እሷ እኮ ማየት ያለባትና የሌለባትን ፊልም የምታቅሰው ናት። ኧረ ተይ ቤቱ። አሁን አሜን ናት ትልቅ ልጅ። ሲጀመር ከፍታ የጠበቀችኝ እኮ እሷ ናት። አሁን ልጊበት፣ ድምፅሽን ቀንሽ። አሜን፣ አንቺ እንደዚህ አይነት ፊልም ለምንድን ነው የከፈትሽው? እማዬን አይደለም የከፈትኩት፣ ራሷ ናት የከፈተችው። እማዬ አንድ ጥያቄ ልጠይቅሽ። ምን? ዲቃላ ምን ማለት ነው? ዲቃላ? ዲቃላ ማለት ከሁለት የተለያዩ ፍጥረታት የተወለደ ነገር ነው እንጂ ስድብ አይደለም። አንዳንድ ያልተማሩ ሰዎች ቆሻሻ ስድብ ይመስላቸዋል። በእነሱ ቤት እናት የሌላት ወይም አባት የሌለው ልጅ ለማለት ይጠቀሙበታል። እና እኔ ዛሬ አቢስ ነኝ? ኧረ አይደለም። ቆይ እንደሱ ደግሞ ማን ያለሽ? ቤቱ ስትናደር ሁሉ ጊዜ ዲቃላ ትለኛለች። አልተማረችም ማለት ነው። አንቺ ደደብ፣ እንኳን እኔ አንቺም ተምረሻል። ጭራሽ አንቺ ጀነሽ። ማሚ ምንድን ነው? ምን ተፈጠረ? ይኸው ተባብረው እኔን ሊደበድቡኝ ነው። ምን አድርገውሽ ነው? እናንተ ምንድን ነው? አሜን ይሄን ፊልም እያየሽ ለምን የባለኝ ፊልም ታያለሽ ብዬ ስቆጣት በጥፊ መታችኝ። ኧረ ቤቱ በስመ አብ በይ። እያት እንደ ሰይጣን ስለምታየኝ እኮ ነው ስሜን እየጠራች የምታማትቡ። ኧረ እማዬ እንደዛ አስቤ አይደለም። ሟበለሽ ቅሪ እማዬ እንዳትይ። ቆሻሻ ትህትናቴን አትምቻት። ተፈለግሽ እኔ የምችኝ ዘራ። አንቺ ደግሞ እንደዛ ቆሻሻ ዲቃላ። ወይኔ ልጄን የትም ወልደሽ የጣልሻትን ዲቃላ ልጅሽን ስለሰበሰብኩ ነው እንዴ ልጄ ላይ እጅሽን የምታነሺው? አንቺ የወለደችሽ እናትሽ እንኳን ብትሆን እቺን ዲቃላ የትም ነበር የምትጥልብሽ፣ አትቀበልሽም ነበር። እኔ ግን ያን አላልኩም። ገባሽ? ልጅሽን ሰብስቤ እንደ ልጄ አድርጌ
እያሳደግኩኝ ነው የጠበኩሽ። ገብቶሻል አይደለ? ይሄንማ ታውቂያለሽ፣ ልብሽም ይነግርሻል። ደግሞ ለቃቂያት እንጂ ማንነቷን ትወቅ፣ የእናቷን ታሪክም ትወቅ። ፊልም አየች ብለሽ ነው እንዴ? ምን አዲስ ነገር ነው እንዴ እሷ ይሄንን ብታይ? ምንም አዲስ ነገር የለም እኮ። ምነው አንቺ አዲስ አደረግሽው? ከዚህም በላይ እኮ ታሪክ አለሽ አንቺ። ያንቺን ታሪክ ደግሞ ልጅሽ ማወቅ አለባት። ልቀቂያት፣ ትስማ፣ ሰምታ ትደግ። አትደብቂያት ልጅሽን፣ ማንነትሽን ማወቅ አለባት። አሜንዬ ተያቸው እሺ። በሌላ ነገር ስለተናደዱ ነው። ሁሉ ጊዜ ሌላ ሰው ያለ ጥፋቱ ይናገራሉ። እማዬና ቢቱ ግን ሲያሳዝኑ። ማለት እኔንም ሁሉ ጊዜ ያለ ጥፋቴ ነው የሚቆጡኝ። እና የሚቆጡት አንቺ ታሳዝኛለሽ እንጂ እነሱ ምናቸው ያሳዝናል? ሁሉም ሰው እነሱን ያናድዳቸዋል። ምን ነው ደረጃ ላይ በሰላም? አዎ ንፋስ እንቀበል ብለን ነው። እና እየመሸኮ ነው፣ ትዘጋጂም እንዴ? እሺ ግን ብቻዬን አይደለም፣ አሜንም አብራኝ መምጣት አለባት። ኡፍ እችነት ምን ይሻላታል? ዘነብሽ እናትሽ ማስደብ ስለፈለኩ ነው። እሺ ደህና ነህ? አዎ አመሰግናለሁ። አሜንዬ ምን ነው ራበሽ እንዴ? አይ እንቅልፌ መጥቶ ነው። እንቅልፍሽ መጣ? ምን ነው ያለ ልማድሽ? ሰዓቱ እኮ ገና ነው። አይ በጠዋት ስለተነሳሁ ነው የምተኛ እማዬ። በቃ እሺ ሆኒ፣ ሌላ ጊዜ እንሄዳለን። እሺ እንዴ ምን ሆናችሁ? እማዬ እኔ ስለምተኛ ይደብርሻል። በቃ ሂጂ። ውይ አሜንዬ የህፃን አዋቂ እኮ ነሽ። እውነቷን ብቻሽ ምንም አትሰሪም። እንሂድ ይሻላል። አዎ በቃ እሺ ልዘጋጅ። አሁን ይሄ ፈገግታ በምን ያህል ዋጋ ይገኛል ታዲያ? እንዴት ሰው እንደዚህ ጻዕዳ ፊት ይዞ ጽልመት ለብሶ በብርቱካን ጉንጮቹ ላይ እንባውን ይዘራል? ይገርማል። ቆይ እንደዚህ ውብ መሆን ይቻላል? እንደዚህ ቆንጆ ሆኖ ማልቀስስ አይከብድም? ዮኒ ጨረሽ? መሄድ እንችላለን። አሜንዬ ቶሎ እመጣለሁ። እሺ ችግር የለውም። ልተኛ ስለሆነ አታስቢ እማዬ። እሺ በቃ እንዴ ነኝ ግቢ። ከውጭ ጓደኛዋ ጋር እቃ ልትቀበል ሂዳ ነው። ከውጭ ሀገር ነው አይደለም? እዚሁ መታ ነው። አባቷ ትቀባጠራለች። ጥሬ ከፍቴ። እሺ እኔም ማቃት አንድ ጨረቃ ነው። እቺ ማታ ማታ የምታበራው ግን አንቺ ለምንድን ነው ከፀሐይ እኩል ቀን ቀን የምታበሪ? እሷ አልበቃ ብሎሽ ማታም ተደረበሽ ሁለተኛ ጨረቃ እየሆንሽ ነው። ለምንድን ነው የምትጋፊው? አታይም ቤቱን በብርሃን ይጸዳል እንዴት እንዳፈካሽው? አየውኒ በቃ አትቀየርም አይደል? ምን አግኝቼ? ድሮ አንቺ ላይ የማየው ፈገግታ ደስታ ይሰጠኝ ነበረ። አሁን ግን በድንገት ተሰብረሽ ከምትስቂበት የምታዝኝበት ጊዜ እየበዛ ነው። ምን ላርግ ብለህ ነው? ተስፋዬና ህልሜ በአንድ ቀን ሲጨልምብኝ። እንዴት? ሌላውን ትተህ ግን አሜንዬ እንኳን በእንደዚህ አይነት ሁኔታ ባትመጣብኝ ደስ ይለኝ ነበር። እና እንደ ጓደኞቼ በክብር ተድሬ በወግ በማድረግ ከእናትና ከአባቴ ቤት ወጥቼ አሜንዬንም በህግና በስርዓት በወልዳት ደስ ይለኝ ነበር። እስኪ ስለሱ ታሪክ ንገሪኝ። ምን ታሪክ አለው ብለህ ነው? በሰዓቱ በጣም የምናስቀና ጥንዶች ነበርን። በጣም ወደው ነበር።
ግን ተሳሳትን። ግን እንደዛም ሆኖ አጠገቤ ስለነበር ምንም አይመስለኝም ነበር። በአንድ ቀን ስህተት አሜንዬ ተፈጠረች። ማርገዜን ሲያውቅ እሱም ከኔ መራቅና ማፈግፈግ ጀመረ። በቃ ድምፁን አጥፍቶ ጠፋ። እና ልትፈልጊው አልሞከርሽም? አውቆ የተኛን ቢቀሰቅሱት አይሰማም ሲባል አልሰማህም? ቆይ አሁን የት እንዳለ ታውቂያለሽ? አመሉ ባይቀየር ዓለምን እየዞርኩ ፈልገው ነበር። በጣም ወዶ ስለነበር ክብሬን አሳልፌ ሲሰጠው እንኳን ቅሬታ አልነበረኝም። በቃ ምንም ቢሆን ትልቅ በረከትን ያገኘሽው። አሜንዬን የመሰለ አስተዋይ ቆንጆ ልጅ አግኝተሻል። አልባከንሽም፣ አትርፈሻል። ሀዘንሽን ላስረሳሽ ልጅሽ መጥቼ ድብርት ውስጥ ከተትኩሽ አይደል? ወይኔ መሸ። ልጄ እኮ ብቻዋን ነች። እንማማ አሉ አይደል እንዴ? እንዳይሰሙሽ። ይገሉኛል፣ እንዳትናገር እሺ? እሺ በቃ ተነሽ። አንተም ሰክረሃል። ምን ላድርግ? ጀማሪ ሰካራም የጠጣው ቆይ ያመጣሁልህ ስጦታ ላሳይ።